ሰላም እንደምን አላችሁ ውድ የፊታ ቲዩብ ተከታታዮቼ። እንግዲህ ዛሬ አንድ ለየት ያለ ክስተት ይዤላችሁ መጥቻለሁ። እንግዲህ ክስተቱ በዋቸሞ ዩኒቨርሲቲ የተከናወነ ነው። ባለፈው ሳምንት በዋቸሞ ዩኒቨርሲቲ የአርክቴክቸር ኤግዚቢሽን በዋቸሞ ዩኒቨርሲቲ በተማሪዎች እና በአርክቴክቸር ትምህርት ክፍል አማካኝነት ተዘጋጅቶ ነበር። እንግዲህ የአርክቴክቸር ተማሪዎች ከዚህ በፊት በትምህርታቸው በቲዮሪ የተማሩትን ነገር በተግባር የሚገልጽ አንድ ኤግዚቢሽን አዘጋጅተው ነበር። እንግዲህ ኤግዚቢሽኑ ላይ በርካታ እንግዶች ተገኝተዋል። በዋናነት የግቢው ማኔጅመንት አባላት ተገኝተዋል። ከነዚህም ውስጥ በዋናነት የዋቸሞ ዩኒቨርሲቲ ፕሬዚዳንት ተወካይ የሆኑት ዶክተር ካቻ አሰፋ የፕሬዚዳንት ጽሕፈት ቤት ኃላፊ ናቸው። እንዲሁም ደግሞ የአካዳሚክ ጉዳዮች ምክትል ፕሬዚዳንት ዶክተር ሳራ ሽኩርን ጨምሮ ሌሎች የማኔጅመንት አባላት፣ ተማሪዎች እንዲሁም መምህራን በኤግዚቢሽኑ ተገኝተዋል ማለት ነው። በዚህ ኤግዚቢሽን ላይ እንግዲህ ተማሪዎች በራሳቸው እጅ የሰሯቸውን ድንቅ ድንቅ የሆኑ ዲዛይኖችን የሚያሳይ ስራዎቻቸውን በሰዓቱ ለተገኙ እንግዶች ማብራሪያ መስጠታቸውንም ለማየት ችለናል። እኛም በተገኘንበት እንግዲህ በጣም የሚገርሙ ሀሳቦችን እንዲሁም ደግሞ በንድፍ ሀሳብ ደረጃ ወይም በቲዮሪ ደረጃ የተማሩትን ወደ ተግባር ሊቀይርላቸው የሚችሉ በርካታ የፈጠራ ስራዎችን እንዲሁም ደግሞ በጣም አስተማሪ የሆኑ ነገሮችን ለመመልከት ችለናል ማለት ነው። ስለዚህ ውድ ተመልካቾቻችን እናንተም ከዚህ ኤግዚቢሽን የተወሰነ የምታገኙት ነገር ይኖራል ብለን በማሰብ ይህንን ፕሮግራም ወደ እናንተ እናደርሳለን ማለት ነው። ስኬል የሆኑ ሞዴሎች ምንድነው? አርኪቴክቸር ከጥንት ጊዜ ጀምሮ የሰው ልጅ ከዋሻ ጀምሮ ኑሮ እያሻሻለ እየወጣ ሲመጣ አርኪቴክቸራሊ የተለያዩ አርኪቴክቸራል ስታይሎች በየጊዜው መጥተዋልና የእነዚህ አርኪቴክቸራል ስታይሎች ማስተርፒስ የሆኑ ስኬል ሞዴሎችን የምናይ ይሆናል። አርኪቴክቸር ዓለም ውስጥ አስገራሚው ዋናው እንትኑ እኛ መጀመሪያ ዲዛይን እናደርጋለን ኢንቫይሮንመንታችንን። ከዛ በኋላ ደግሞ ያ ዲዛይን ፎር ዘ ሬስት ኦፍ አወር ላይፍ እኛን ላይፋችንን ዲዛይን ያደርጋል ማለት ነው። ሁለተኛው ደግሞ ካልቸራችንን እና እንደዚሁም ሄሪቴጃችንን ሪፍሌክት የሚያደርጉ ስራዎች ናቸው። ልክ እንደና ላሊበላ፣ አክሱሞች የእኛን ካልቸር ሪፍሌክት የሚያደርጉ ወደ ቀጣይ ትውልድ የሚያስተላልፉ ሲሆን ይሄም ደግሞ አንድ የምንኖርበት ቢልዲንግ፣ የምናቋርጣቸው ብሪጆች፣ ከዛም ደግሞ እንጆ የምናደርጋቸው ፐብሊክ ስፔሶች ሳይቀር እያንዳንዱ የአርኪቴክቸራል ኢንፍሉዌንሶች ያሉባቸው ሲሆን ከዚህ ጀርባ ደግሞ ዋና ሶስት እንትኖች አሉት። የመጀመሪያው አርት፣ ሁለተኛው ሳይንስ እና በመቀጠል ደግሞ ቴክኖሎጂ አንድ ላይ በማድረግ የሚሰራ ዲፓርትመንት ነው ማለት ነው። በአርኪቴክቸር ትምህርት ክፍል ተማሪዎች የተሰራ ኤግዚቢሽን ነው። ያው ተማሪዎቹ በተለያዩ ሴሚስተሮች ላይ የሰሯቸውን ጥሩ የሚባሉ ፕሮጀክቶችን ዲስፕሌይ የምናደርግበት አንዱ መርሃ ግብራችን ነው። ያው እንደዚህ አይነት ኤግዚቢሽኖች ከዚህም በኋላ በየአመቱ ለማድረግ እቅድ ይዘን እየሰራ እንገኛለን። ከዛ ውጪ ይህን ዝግጅት ስናዘጋጅ ያው የተለያዩ ከተማሪዎች ባሻገር የተለያዩ አካላት ተባብረውናል። ስፔሻሊ የኢንዱስትሪ ሊንኬጅ እና ቴክኖሎጂ ሳይንቲፊክ ዳይሬክተር ኦፊስ ከኛ ጋር አብረው ሲሰሩ ነበረ። በዚህ አጋጣሚ እናመሰግናለን ለማለት እንፈልጋለን። ያው እዚህ የተሰሩ ስራዎች ሊሚትድ በሆነ ሪሶርስ ሊሚትድ በሆነ በጀት የተሰሩ ነገሮች ናቸው። ተማሪዎቹ የራሳቸውን እምቅ ችሎታ እምቅ አቅም ያሳዩበት ኤግዚቢሽን ነው ብለን እንወስደዋለን። ስለዚህ እዚህ ውስጥ ካሉ ስፔሻሊ የፈጠራ ስራዎች የተወሰኑ ችግር ፈቺ የፈጠራ ስራዎችም ይገኛሉ። ስለዚህ ምናልባት እነሱን ስራዎች አድገው ሜቢ ግቢው አሳድጓቸው ወደ ማህበረሰቡ በኮሚኒቲ ሰርቪስ በኩል ወደ ማህበረሰቡ ሊያደርሳቸው የሚችሉ አንዳንድ ችግር ፈቺ የፈጠራ ስራዎች ይገኛሉ። ስለዚህ ግቢውም ከዚህ በኋላ ባለው ሂደት ተባብሮን አንድ ላይ አብረን ለመስራት እንፈልጋለን። በፕሮግራሙ የተገኙት የአካዳሚ ጉዳዮች ምክትል ፕሬዚዳንት የሆኑት ዶክተር ሳራ ሽኩር ያደረጉት ንግግር አለ። እንግዲህ በንግግራቸው በዋናነት ከመምህራንም እንዲሁም ደግሞ ከተማሪዎችም የሚጠበቅ ነገር እንዳለና አሁን ባለበት ሁኔታ ለመቀጠር ብቻ ሳይሆን የተለያዩ የፈጠራ ስራዎችን መስራት እንድንችል አቅማችንን አሟጠን መጠቀም እንዳለብንና ዩኒቨርሲቲውም በተለያዩ የቴክኖሎጂ ስራዎች ላይ ትኩረት ማድረግ እንዳለበትም ያስተላለፉት መልእክት አለ። እሱንም
ተከታትለን እንመለስ። እንዲህ አይነት ፕሮግራም በተማሪዎች ተዘጋጅቶ ማየቴ በጣም ደስ ብሎኛል። ነገር ግን ከመምህራንም በጣም ብዙ ይጠበቃል። ዩኒቨርሲቲዎች እንግዲህ እንደ ቀድሞ ስርዓት በቀድሞ ስርዓት አይቀጥሉም። ተማሪ ይሄ የመቀጠር ፍላጎት ብቻ ያለውን ተማሪ አስመርቆ መልቀቅ ብቻ አይደለም። ከእንግዲህ ተማሪዎችም ተቀጣሪ ሳይሆኑ ስራ ፈጣሪ እና ቀጣሪ እንዲሆኑ ነው እኛ የምንፈልገው። ዩኒቨርሲቲዎቻችን ዓለም ከደረሰበት ተወዳዳሪዎች መሆን አለብን። እኛም ተወዳዳሪዎች መሆን አለብን። ምናልባት በዚህ ዘርፍ አገራችን ላይ ቀዳሚ የሆኑ ዩኒቨርሲቲዎች አሉ። ሐዋሳ ዩኒቨርሲቲን ማንሳት ይቻላል። ዲላን ማንሳት ይቻላል። ደብረ ብርሃን ዩኒቨርሲቲ። እነዚህ ዩኒቨርሲቲዎች ላይ መምህራን፣ ተማሪዎች፣ ቴክኒካል አሲስታንሶች ኑሯቸው ተቀይሮ መምህርነትን እስከ መተው እየደረሱ ነው ያለው እና እኛ ግን ወደኋላ ቀርተን እንገኛለን። ለኢኖቬሽን እና ለፈጠራ ስራ መንግስት ትኩረት ስለሰጠ በሳይንቲፊክ ዳይሬክቶሬት ደረጃ እንዲቋቋም ተደርጓል እና እኛም አቋቁመናል። የኢንኩቤሽን ማዕከል ስፔስ ተመርጦ ተዘጋጅቷል። ማዕከሉን ደግሞ ፈርኒሽ ለማድረግ እቃው ጨረታ ገዝቶ በግዢ ሂደት ላይ ይገኛል እና በቅርቡ ስናጠናቅቅ የምናስጎበኛቸው ይሆናል። ስለሆነም ዛሬ ከተማሪዎች የሚቀርበው የፈጠራ ስራ ወይም ኢኖቬሽን ከዚህ ውስጥ የተመረጠው ማለት ነው ኢቫሉዌት ተደርጎ ያለፈው ወደ ኢንኩቤሽን ማዕከል ይሄዳል ማለት ነው። ኢንኩቤሽን ማዕከል ማለት እንደ ህፃናት ማሳደጊያ ልበላችሁ። ከዛ ወደ ስታርታፕ ይሄዳል። ከስታርታፕ በኋላ ደግሞ ወደ ኮመርሻላይዜሽን ነው የሚሆነው እና የፈጠራ ባለቤት ፓተንት ራይት ያገኛል። በፈጠራው ደግሞ ጠቃሚም ተጠቃሚም ጭምር ይሆናል ማለት ነው። የእድሜ ልክ ተጠቃሚ ሊሆን ይችላል። እየሄድክ ጠብቀኝ ስትይኝ ይጃለው መንገዴ እንዳይጠፋሽ በየደረስኩበት ድንቅ ምልክትን አኖርልሻለሁ። አንቺ ላደርሽብኝ እኔ ግን የሄድኩ ጠብቅሻለሁ። እና ምልሽ ውዴ አክሱምን እንዳየሽ ታምርና ታሪክ ፈጽሞ እንዳይመስልሽ። ጠራቢው እኔ ነኝ ያለፍኩት በዚያ ነው ምልክት ይሁንሽ። አጋጥሞሽ እንደሆን ከአንድ ወቅር ድንጋይ ሰማይ ጠቀስ ሐውልት የተፈለፈለ ታምር የሚመስል ታሪክም ያይደለ አክሱም ሐውልት ላይ አንቺን የሚጠብቅ የኔ ጥበብ አለ። ቃልሽን አክብሪ ቃሌን አከብራለሁ። መንገዴ እንዳይጠፋሽ በየደረስኩበት ድንቅ ምልክትን አኖርልሻለሁ። አንቺ ላደርሽብኝ እኔ ግን እየሄድኩ ጠብቅሻለሁ። እናም ምልሽ ውዴ ላሊበላን አይተሽ ታምርና ታሪክ ፈጽሞ እንዳይመስልሽ። ፈልፋዩ እኔ ነኝ ያለፍኩት በዚያ ነው ምልክት ይሁንሽ። አጋጥሞሽ እንደሆን ከአንድ ወቅር ድንጋይ ሕንፃ ቤተ መቅደስ የተፈለፈለ ታምር የሚመስል ታሪክም ያይደለ በላሊበላ ውስጥ አንቺን የሚጠብቅ የኔ ጽናት አለ። ቃልሽን አክብሪ ቃሌን አከብራለሁ። መንገዴ እንዳይጠፋሽ በየደረስኩበት ድንቅ ምልክትን አኖርልሻለሁ። አንቺ ላደርሽብኝ እኔ ግን እየሄድኩ ጠብቅሻለሁ። እና ምልሽ ውዴ ትክል ድንጋይ አይተሽ ታምርና ታሪክ ፈጽሞ እንዳይመስልሽ። የኔው መቃብር ነው ውድቀቴም እዛው ነው ምልክት ይሁንሽ። አጋጥሞሽ እንደሆን ባባራ ዘመኑ የራሱን መቃብር ለመትከል የቻለ መኖር የሚመስል መሞትም አይደለ። በጥያ ድንጋይ ላይ አንቺን የሚጠብቅ የኔ ውድቀት አለ። ከውድቀቴ ኋላ ባይንሽ የምታዩ ታምር የሚመስል ታሪክ የምትዩ ምልክት የሚሆን መንገድ ላይ ስላልተውኩኝ ከመሞቴ በፊት ውድቀቴን ሽንፈቴን ከመቃብሬ ላይ እንዲህ ብዬ ጻፍኩኝ። ሩጫዬን ጨረስኩኝ ሰው ነኝ ተሸነፍኩኝ። እና ምልሽ ውዴ እየሄድክ ጠብቀኝ ያልሽው ቃል ስህተት ነው። ቃሉን ገብቶሽ እንደው መራመድ መሄድ ነው፣ መሮጥም መሄድ ነው፣ መብረርም መሄድ ነው። አንቺ እንድትደርሽብኝ እኔ እየሞትኩኝ እጠብቅሻለሁ። አመሰግናለሁ። የግጥሜ ርዕስ ግንባታ ይባላል። ስሚኝማ ውዴ እኔን የሚያጓጓኝ ካየውሽ በኋላ ታድሰሽ ማየት እንደ ላሊበላ። ስሚ ደግሞ ሌላ ለአንቺ ዝባዝንኬ ለአንቺ ወሬ ሳይሆን ለኮሬ ደርድማት ልቤ እንደሚያደላ ደሞ ባጉል ምኞት ሁሌ ከመታለል በጽናት እንዳለው እንደ ጥያ ትክል ልባችን ቢተከል እንዳናወላውል ሁልጊዜ ለመጽናት ምናል መሰረቱ ከላይ ቢመሰረት ብናድግ በጥልቀት ላሊበላን ጠበብት እንደተጠበቡት። ይህ ሁሉ ቀርቶ አንቺ ብትሄጂ ምኞቴ ባይሰምር አስመልስሻለሁ ከሮም አደባባይ እንደተመለሰው እንደ አክሱም ውቅር። ደግሞ ክፉ እንዳይነካሽ የሚመኝሽ ሁላ እንደ ጀጎል ግንብ አቆምልሻለሁ በዙሪያሽ ከለላ። ዘውትር የምለፋው ሁልጊዜ የምጥር ያኖርኩልሽ ፍቅር እንዳይፈራርስ ልክ እንደ ድንጉር እንዳልጠረጥር ልቤ እንዳይፈራ በልብሽ መስክ ላይ እንደ ፋሲለደስ መንግስቴን ብሰራ
ከችግር ለማምለጥ ለነፍስ የሚሆን የጥምቀትን ስፍራ አኑሪልኝ ውዴ ይህንን አደራ። እኔ ስገነባሽ በአገሬ ምሳሌ በጠቢባን ጥበብ ፍርሃት እንዳይወርሰኝ ሁልጊዜ ከማሰብ ማንም በማይፈተው በስውር ሚስጥር ውብ ልብሽን ማጠር ደግሞ እንዳልጠረጠር ልቤ እንዳይሰጋ ክፉ እንዳይነካሽ የሚመኝሽ ሁላ እንደ ጀጎል ግንብ አቆምልሻለሁ በዙሪያሽ ከለላ። አመሰግናለሁ። በመቀጠል ተማሪዎች የሰሯቸውን ስራዎች ምን እንደሆነ ስራው ምን እንደሚመስል እያንዳንዱን ነገር የሚያብራሩበት ቦታ ነው ማለት ነው ይሄ። ስለዚህ በዚህ እያንዳንዱ ተማሪ የሰራውን የራሱን ስራ ምን እንደሆነ በአጠቃላይ ስለ ስራው ያለውን ማብራሪያ የሚሰጡበት ይሆናል ማለት ነው። ሆሳዕና ወደሚገኘው ፓሪስ በሰላም መጣሽ ብያለሁ። ይህ ሞዴል በአርኪቴክቸራል ዲፓርትመንት ተማሪ በሆንኩት በእኔ ያዩ የተሰራ ሞዴል ነው ማለት ነው። ፓሪስ ነው የሚገኘው ፈረንሳይ። አይኮኒክ ነው፣ ይታወቃል፣ ታዋቂ የሆነ ሞዴል ነው። አርኪቴክቱ ጉስታፍ ኢፍል ይባላል ማለት ነው። እና መጀመሪያ የሞዴል የተሰራ ኮንሰፕቱ ወይም ሀሳቡ የፍሬንች ሪቮሉሽን 100ኛ ዓመት ክብረ በዓልን ታስቦ እንደ ኢንትራንስ አርክ ተደርጎ ነበር የተሰራው እና ቴምፖራሪ ነበረ ሲሰራ፣ ግን ከጊዜ በኋላ አይኮኒክ ሆኖ በይዘቱ ቀጥሎ እዚህ ደርሷል ማለት ነው። ስለ አርኪቴክቸራል ስናወራ አርኪቴክቸራል ይዘቱን ስንመለከተው 3 ፍሎሮች አሉት ማለት ነው። የመጀመሪያው ፍሎር 57ኛው ሜትር ላይ ነው የሚገኘው። በዚህ ፍሎር ላይ የምናገኛቸው ሾፖች አሉ፣ ሬስቶራንቶች የመሳሰሉ ነገሮችን ፕሮግራሞችን አካቷል ማለት ነው። ሁለተኛው 127 ሜትር አካባቢ ላይ ነው የሚገኘው ማለት ነው፣ ከፍታው ማለት ነው። እና እዛ ላይ ተመሳሳይ ሾፕና ሬስቶራንት ኖረው በተጨማሪ ፓኖራሚክ ቪው አለ ማለት ነው። ከተማው ጀስት ከኢፊል ከዚህ ከታወሩ ላይ ሆነሽ ፓሪስ ምን ልትመስል እንደምትችል አለ ማለት ነው። ሶስተኛው 276 ሜትር ላይ ነው ያለው ማለት ነው። ሶስተኛው ፓርት ተመሳሳይ ፓኖራሚክ ቪው። ከዛ በተጨማሪ ደግሞ ይህንን ዲዛይን ያደረገው አርኪቴክት ያ ማለት ጉስታፍ ኢፍል ማለት ነው። የሱ አፓርትመንት አለ ማለት ነው። አሁን ላይ የለም፣ ሪፋይንድ ተደርጎ ግን ለጎብኚዎች ክፍት ተደርጓል ማለት ነው። ቁመቱ 330 ሜትር ከነ አንቴናው ጨምሯል ማለት ነው። ክብደቱን ደግሞ ስንመለከት ወደ 10100 ቶን ክብደት ይመዝናል ማለት ነው። በብረት ነው የተሰራው፣ በብረትና በብለን ነው የተሰራው ማለት ነው። እና ከብዙ በጥቂቱ ይህን ይመስላል ማለት ነው።
ይሄ የአርኪቴክቸራል የመጀመሪያው ስኩል ነው፣ በሐዋስ ይባላል እና በ1926 ነው ያለቀው ማለት ነው እና ኦልሞስት ወደ 99 ዓመት ነው። ጀርመን ውስጥ የሚገኝ ቢልዲንግ ነው። ሚኒማሊስት አፕሮች ነው የያዘው። ሚኒማሊስት ማለት በላይክ የሚያስፈልግሽን ነገር ብቻ የምታደርጊበት ማለት ነው። ሚኒማሊስት አፕሮች ማለት እንዴት ነው? በመጠን የምትኖሪበት ማለት ነው። የሚያስፈልግሽን ብቻ ቁጭ የዛን አፕሮች የያዘ ቢልዲንግ ይሄኛው ቢልዲንግ ማለት ነው እና ዋልተር ግሩፕስ የተባሉ አርኪቴክት ነው የሰራው እና ኤዱኬሽን እና አድሚኒስትሬሽን ነው የአርክ ስኩል እንደመሆኑ መጠን ማለት ነው። ይሄኛው ደግሞ ማርያም ባይ ሳንድ ይባላል እና 2010 የተሰራ ቢልዲንግ ነው። ግሌዚንግ ነው አብዛኛው እና ሲንጋፖር የሚገኝ ቢልዲንግ ነው። ሪታይል ሾፖች፣ ኮሜርሻሎች የሚበዙበት ነው። ሪታይል ሾፖች፣ ሙዚየም የመሳሰሉ ነገሮች እዚህ ውስጥ ያሉ ሲሆን ቻይና ሲንጋፖር ነው የሚገኘው። ሞሽ አርኪቴክት ነው ዲዛይን የሚሰራው ማለት ነው። በመጀመሪያ እድል ስለተሰጠን እናመሰግናለን። ይሄኛው ከተሰሩት ሞዴሎች መካከል አንደኛው ነው ማለት ነው። የተሰራው በ5ኛ ዓመት አርኪቴክቸር ዲፓርትመንት ተማሪዎች ነውና ሀሳቡ ምንድነው? አጠቃላይ የዩኒቨርሲቲ ሃውሲንግ ዩኒቨርሲቲ ዴቨሎፕመንት ነው ማለት ነው እና ልክ እንደ አርባን ዲዛይን ነው። አጠቃላይ ሆሳና ውስጥ ያለው መሀል ከተማ ዲዛይን ስናደርግ ኮንሲደር ማድረግ ያለብን ኮንሰፕቶች አሉ፣ ስታንዳርዶች አሉ፣ ሀሳቦች አሉ ማለት ነው። ሶ እነሱን አጠቃላይ ሪሰርች እና ዲዛይን ከሰራን በኋላ የሰራ ነው ዴቨሎፕመንት ነው ማለት ነው። ሜይን ፎከስ ማድረግ ያለብን ሁለት ሀሳቦች አሉ። ሶሺዮ ኢኮኖሚክ አናላይሲስ እና ስፓሻል አናላይሲስ ይሰራል ማለት ነው። እነዚህ ነገሮች ሪሰርች ከተሰራላቸው በኋላ አጠቃላይ የዩኒቨርሲቲው ቪዥን ይኖራል ማለት ነው። እነዛ ቪዥኖች አቺቭ የሚደረጉበት የራሳቸው ስትራቴጂዎች አሉ ማለት ነው። እነዛን ከቀረጽን በኋላ ኮንሲደር ማድረግ ያለብን ነገሮችን አይተን ይሄንን ዩኒቨርሲቲ ዲዛይን አድርገናል ማለት ነው እና ይሄን ሲሰራ ደግሞ በመሃል ያየናቸው ችግሮች አሉ ማለት ነው። ሆሳና ውስጥ ለምሳሌ የስትሪቶች ችግር አለ፣ የላንድ ዩዞች ችግር አለ፣ የብሎኮች ችግር አለ ማለት ነው። ስትሪቶች ልክ ዲዛይን ሲደረጉ እንትን ችግሮችን ያመጡባቸው የራሳቸው የሆነ ኢፌክቶች አሉ። እነዛ ከየት መጡ የሚለውን ካጠናን በኋላ ራሳችን የሰጠናቸው ሶሉሽኖች አሉ ማለት ነው። ከዛ ውስጥ ለምሳሌ አንዱን ለመጥቀስ ያክል እዚህ ይሄንን አጠቃላይ ዩኒቨርሲቲውን የሚዞር የራሱ የሆነ ኮሪደር አለ ማለት ነው። ይሄ ኮሪደር ምንድነው? ከተማ ውስጥ ኮር ኤሪያዎች አሉ፣ ፎከስ ኤሪያዎች አሉ ማለት ነው። እነዛ ፎከስ ኤሪያዎች ላይ ደግሞ ግሪን ስፔሶች አሉ ማለት ነው። ሶ ይሄንን ሙሉ ኮኔክት የሚያደርግ የባቡር ኮሪደር ስትሪት አለ ማለት ነው። ይሄንን ልክ እንደ ግሪን ቤልት ይሆናል ማለት ነው። ሶ ይሄ አንድ ከሰጠናቸው ሶሉሽኖች መካከል አንዱ ነው።
ይሄ የምታዩት ቬሎ ክራሸር ይባላል። የፈጠራ ስራ ነው እና ለድንጋይ ይህንን ጠጠር ምናምን ለሚያዘጋጁ ሰዎች የተዘጋጀ አፎርደብል የሆነ አድቫንስድ የሆነ ማቴሪያል ነው። ምንድን ነው የሚያደርገው? ሰዎች በጠጠሮችን በእጅ ኮረት ክራሽ በማድረግ ነው እንትን የሚያመርቱትና ያ በጣም የጀርባ ህመም ሊያስከትል ይችላል። የተለያዩ መሬት ላይ ቁጭ ብለው ስለሆነ የሚሰሩት ደግሞ አቧራ ምናምን ሳምባቸውን ሊጎዳ ይችላል። ብዙ ፕሮብሌሞች አሉት እና ይህንን ሶልቭ ለማድረግ የተሰራ ስራ ነው። ምንድን ነው የሚያደርገው? ይሄ እዚህ ላይ ሰው ይቀመጣል። ከዛ እንደ ባይስክል የባይስክል ፔዳል አለ እዚህ እና ይሄንን በማዞር እነዚህ ሁለት ክቦች እንዲዞሩ ያደርጋል ማለት ነው እና እነዚህ ሁለት ክቦች ሲዞሩ ደግሞ ይሄንን ሜታል ሺት ወደ ላይና ወደ ታች እንዲሆን ያደርጉታል ማለት ነው እና ይሄ ሜታል ሺት ደግሞ ወደ ላይና ወደ ታች ሲል የመዶሻውን ጫፍ ወደ ላይና ወደ ታች ያደርገዋል እና እዚህ እንደ ሌቨር ያለ ነገር አለ እና በዚህ አማካኝነት ይሄ ወደ ላይና ወደ ታች ሲሽከረከር መዶሻው ድንጋዩን እንዲመታ ያደርጋል ማለት ነው እና በእጅ ከሚሰሩ በእግር እያዞሩ በጣም በአጭር ሰዓት ውስጥ ብዙ ድንጋይ ክራሽ የማድረግ አቅም አለው እና በጣም አቅም ለሌላቸው ሰዎች አፎርዳብል እንዲሆን ደግሞ በእንጨት የተሰራ ነው እና እንደዚህ ደግሞ ወደ ተለያዩ ቦታዎች ማዞር ከፈለጉ ከተለያዩ አሁን ገጠር መሄድ ሊፈለግባቸው ይችላል። ወደ ተለያዩ ቦታዎች ለማንቀሳቀስ ማይከብድ እና በ1 ሜትር ርዝመት ወይንም በ1 ሜትር ከግማሽ እንደ ሰው ቁመት የሚዘጋጅ ነው እና ይህንን ወደ ኋላ በማድረግ በዚህ ጎማ አማካኝነት ወደ ተለያየ ቦታ እያዞሩ በዛ ቦታ ቁጭ ብለው ጠጠርን ማምረት ይችላሉ ማለት ነው እና ጥቅሙ ምንድን ነው? አንደኛ ከመሬት ላይ ሰውን ከፍ ማድረግ፣ ከዛ አቧራ ምናምን እንዳይጎዳቸው ማድረግ እና በጣም በተደጋጋሚ ይህንን ድንጋዩን እንትን በሚቀጠቅጡበት ጊዜ የጀርባ ህመም አለ፣ የእጅ ህመም አለ እና የጡንቻ የትሾዎች መቀደድ አለ ምናምን እና ከዛ ባለፈ በጣም ድካም አለ እና ይህንን ለማቅለል በእግር ሲሆን ስራ ይቀላል እና እንደዚህ ለማድረግ የተሰራ ስራ ነው እና ይህንን ይመስላል። አመሰግናለሁ።
እያንዳንዱን ነገር እንዳያችሁና በፕሮግራሙ ላይም ደስተኛ እንደሆናችሁ ተስፋ አደርጋለሁ። ይህ ፊታ ቲዩብ ነው። ፊታ ቲዩብ እንግዲህ ሁሉም ጉዳይ ፕሮግራሙ ላይ የተለያዩ ጉዳዮችን አገራዊ የሆኑ እንዲሁም ደግሞ አካባቢ የሆኑ ጉዳዮችን ወደ እናንተ እያደረስን ቆይተናል። የዛሬው ለየት ያለ ፕሮግራምም ከዚህ ጋር የተገናኘ ነው ማለት ነው። ስለዚህ ውድ ተከታታዮቻችን ፊታ ቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉላችኋለሁኝ። የዛሬው ፕሮግራም ይህንን ይመስል ነበር። መልካም ሳምንት። እጅግ አድርጌ አመሰግናለሁ።